እሺ ዛሬ በሌላ ቪዲዮ ተመልሰን መጥተናል። ዛሬ የምናየው ሜዲሲናል ኬሚስትሪ ላይ የሚገኝ ኮርስ ሲሆን እሱ ምንድነው ሜን ስቴጅ ኦፍ ድራግ ኤንድ ዲዛይን ዲቨሎፕመንት የሚለውን እንመለከታለን። አንድ ድራግ ዲቨሎፕ ለማድረግ የምንጠቀማቸው ስቴፖች አሉ። የመጀመሪያው ቹዝ ዘ ዴዝ ነው። በሽታው ምንድን ነው የሚለው ማወቅ አለብን። ሁለተኛ ላይ ድራግ ታርጌቱ ነው። የትኛው ድራግ ታርጌት ላይ ነው አፕላይ የምናደርገው የሚለውን እንደዛ ሁለተኛ ስቴፕ ላይ ማወቅ አለብን። ሶስተኛ ላይ ፋይንድ ሊድ ኮምፓውንድ ነው። ያ ሊድ የመጀመሪያ የድራጓን ኮምፓውንድ ሊዷን ማወቅ አለብን። እሷን እንፈልጋለን። ከዛ ያገኘናትን ሊድ ኮምፓውንድ ደግሞ ኦፕቲማይዝ ወደ ማድረግ ላቦራቶሪ ውስጥ ኦፕቲማይዝ አድርገን እናወጣታለን። ከዛ ያቺ መጨረሻ ላይ ኦፕቲማይዝ የተደረገችው ሊድ ክሊኒካሊ ትራያል አፕላይ እናደርጋለን። ክሊኒካሊ እንሞክራታለን። ከዛ መጨረሻ ላይ አፕላይ አድርገናቸው ክሊኒካሊ አፕላይ አድርገን ጥሩ ከሆነ ማርኬት ላይ ወጥቶ ወደ ገበያ ለሽያጭ ይቀርባል ማለት ነው። ስለዚህ ይሄን ካለ ሊድ እንዴት ነው ሰርች የምናደርገው ስንል ደግሞ ዲስከቨሪ ኦፍ ሪሰርች ሊድ ስትራክቸር ላይ ስንመጣ አንደኛ ሰረንዲፒቲ የምንላት ስቴፕ አለችን። የመጀመሪያችን ስቴፕ ነች። ሁለተኛ ላይ ራንደም ስክሪኒንግ አለን። ከዛ ናቹራል ፕሮዳክት አስ አ ሊድ ፎር ድራግ ዲስከቨሪ ናቹራል ፕሮዳክት ለሊድ የሚያገለግለን ናቹራል ፕሮዳክቶችን እንፈልጋለን። ከዛ በኋላ ድራግ ሜታቦላይቶችንም እንዲሁ ለድራጉ ዲስከቨሪ የሚያገለግሉ ናቹራል ፕሮዳክቶችን እነሱንም እንፈልጋቸዋለን። ሜታቦላይት ላይ እንሰራለን። ከዛ በኋላ ክሊኒካሊ ኦብዘርቭ እናደርግና ሳይድ ኢፌክት አለው የለውም፣ ምን ያክል ሳይድ ኢፌክት አለው፣ ከድህነቱ የተሻለ ጉዳቱ ያመዝናል የሚለውን ቼክ ካደረግን በኋላ ሊዷ ለገበያ ትወጣለች ወይም ደግሞ ለድረግ አፕላይ መደረግ ትጀምራለች ወይም ደግሞ ፌል ተደርጎ ይጣላል ማለት ነው። እነዚህን ስቴፖች አይተን ሊድን ስትራክቸር አፕላይ ማድረግ እንችላለን። ሌላኛው ሞለኪላር ሞዲፊኬሽን ወይም ደግሞ ማፕሌሽን ኦፍ ሊድ። እንዴት ነው ሊድን ማኒፕሌት የምናደርገው? እንዴት ነው ሞዲፋይ የምናደርገው ስንል ሊድ ምን መሆን አለበት? ዲዛይረብል የሆነ ፕሮፐርቲዎች ሊኖሩት ይገባል። ምክንያቱም ሃይሊ ፖተንሲ ወይም ደግሞ ጥሩ የሆነ ፖተንሲ ሊኖረው ይገባል። ቶክሲሲቲያቸው ምን ያክል ነው? ቶክሲሲቲያቸው ምን ያክል ቶክሲክ ናቸው? ስፔሲፊካቸው እንዴት ነው? አንድ ድረግ ሞር ኦፍ ዘ ታይም ስፔሲፊክ መሆን አለበት። ሰው ስፔሲፊሲታቸው እንዴት ነው? ዱሬሽናቸውስ እንዴት ነው? ምን ያክል ታይም ይወስዳል? አንድ ቦዲ ላይ ምን ያክል የሆነ አክሽን ይኖረዋል? የረጅም ሰዓትን ይወስዳል ወይስ ደግሞ ቶሎ ነው ለውጥ የሚያሳየው የሚሉትን ነገሮች በሙሉ ማየት ይኖርብናል። ስቴቢሊቲያቸውን፣ ኮስት ኦፍ ፕሮዳክሽን፣ ይሄ ሁሉ ኑሮ ኮስታቸው ሀይ ከሆነ ኤክስፔንሲቭ ከሆነ ይሄ ሊድ የመውጣቱ አግባብነት አይኖረውም። ስለዚህ ኮስት ኦፍ ፕሮዳክሽን እነሱን በሁሉ አይተን ልክ ነው አይደለም የሚለው ማየት ይኖርብናል ማለት ነው። ከዛ ሊዳችን በሁለት አስፔክት እንከፍለዋለን። እነሱ አስፔክቶች ምንድን ናቸው? ጀነራል ፕሮሰስ እና ስፔሻል ፕሮሰስ ብለን እንከፍላቸዋለን ማለት ነው። ዲስጃንክሽን ኦፍ ሞለኪላር ወይም ደግሞ ሲምፕሊፊኬሽን ነው። ዲስጃንክሽን ማድረግ ወይም ደግሞ ሞለኪላር ሲምፕሊፊኬሽን የምንለው ጀነራል ፕሮሰስ እንለዋለን። ይሄ ምን ማለት ነው? የሆነ ሞለኪውል አለ። ይሄ ሞለኪል ሲንተሳይዝ በማድረግ ብዙ ከነበረው ወይም ደግሞ በልኪ ከነበረ ስትራክቸር ከፋፍለን ሲምፕሊ ማድረግ ነው። ለምሳሌ ቫይታሚን ኬ3 ወደ ቫይታሚን ኬ1 እንቀይራለን። ቫይታሚን ኬ3 ላይ ስንመለከት ሁለት እዚህ ጋር የምንላቸው ቤንዞይክ የሆኑ ስትራክቸሮች አሉ። ከዛ በተጨማሪ ሌላ ረጅም በልኪ የሆነ ስትራክቸር አታችድ ሆኖበታል። ከዛ ይሄንን ብሬክዳውን በማድረግ ወደ ቫይታሚን ኬ1 ከትያል ነው። ይሄ ምን አደረግን ማለት ነው? ሲምፕሊፋይ ያደረግነው ወይም ደግሞ አቃለን ነው። ይሄ ምን ሆነ? ጀነራል ፕሮሰስ እንለዋለን ማለት ነው። ሁለተኛ ላይ የምንመለከተው ደግሞ ኮጃንክሽን ወይም ደግሞ ሞለኪላር አሶሲዬሽን የምንላቸው ናቸው። ይሄ ደግሞ የጀነራል ፕሮሰስ ተቃራኒ ነው። ምንድን ነው የሚያደርግልን? ሲንተሳይዝ ወይም ኢቫሉዌት ሞር ኤንድ ሞር ኮምፕሌክስ አናሎግ ሞር ኤንድ ሞር ኮምፕሌክስ አናሎግ ነው የሚያደርግብን። ይሄኛው ሲምፕል አደረገልን፣ ይሄ ደግሞ ኮምፕሌክስ ያደርገዋል ማለት ነው። ለምሳሌ ሚታይንና ሜዳላይትን እንመለከታለን። እዚህ ጋር የምንላቸው መስረቡ አንድ ቤንዞይክ አሲድ የነበረ ሲሆን ይሄንን ወደ ምን አደረገብን? ወደ ኮምፕሌክስ ቀየረብን። ምን እንለዋለን? ሞለኪላር አዲሽን አድርጎ እዚህ ጋር የምንመለከታቸው ሃይድሮክሳይድን እንዲሁም ደግሞ ሁለት ኦኤች ግሩፕ ኦኤችን አድ በማድረግ ሞር ኮምፕሌክስ አደረገብን። አዲሽን የምንለው ኮጃንክሽን ውስጥ የምንመለከተው አንደኛው ስቴፕ ወይም ደግሞ አንዱ ፕሮሰስ ነው። ሁለተኛ ላይ ደግሞ የምናገኘው አለ ሞለኪላር ሪፕሊኬሽን የምናደርግበት ነው። ሞለኪላር ሪፕሊኬሽን ማለት በሀይሊ በሆነ ስትሮንግ ሞይቲ ባለ ኮቫለንት ቦንድ ሞለኪላራቸውን ምን ማድረግ ነው? ሪፕሊኬት ማድረግ ነው፣ መከፋፈል ነው። ይሄ ምንድነው? ለምሳሌ ሳሊሳይላይት ደግሞ እንዲሁም ደግሞ ዱካማል የምንለውን አለ። አሁን ይሄንን ሳሊሳይላይትን ስንመለከት እዚህ ጋር የምንመለከተው አንድ ስትራክቸር አለ። ይሄንን ወደ ትዊን ስትራክቸር ነው የቀየረንን እዚህ ጋር። ዱሳናማልን ስንመለከት ሁለት ስትራክቸር አደረገው።
ሶ ተመሳሳይ ከሆነ ይሄንን ስትራክቸር አለን፣ ይሄንን ስትራክቸር አለን። ሶ ሁለቱ ስትራክቸሮች ስታያቸው እነዚህን ስትራክቸሮች ዱፕሊኬት አድርጉ ራሳቸውን ወደ ትዊን የቀየረልን። ስለዚህ ይሄንን ምን እንለዋለን? ሞለኩላር ሪፕሊኬሽን እንለዋለን። ሶስተኛ ላይ ሞለኩላር ሃይብሪዳይዜሽን ነው። ሞለኩላር ሃይብሪዳይዜሽን ስንል አሶሲየት ዲፍረንስ የሆነ ወይም ደግሞ ሚክስድ የሆነ ሞይቲስ ትሩ ኮቫለንት ቦንድ ድጋሚ በኮቫለንት ቦንድ ነው እየሰራ ነው ያለ ነው። ምክንያቱም ኮቫለንት ቦንድ ስትሮንግ የሆነ ኢንተርሞለኩላር ፎርስ ነው። ስለዚህ ብዙ ጊዜ በዚህ ታይም ላይ ኮንጃክሽኖችን ሞለኩላሮችን ኮንጃክሽን ለማድረግ ኮምፕሌክስ ማድረግ ስላለብን የምንጠቀመው ኮቫለንት ቦንዶችን ነው። ኮቫለንት ቦንዶችን ተጠቅመን ሞለኩላር ሃይብሪዳይዜሽን ስናደርግ ይህንን ስትራክቸር እንመልከተው። ይህ ስትራክቸር ምንድነው? አሲታማይኖ ሳሉሳል የምንለው ይህን ስትራክቸር ምንድን ያደረገልን? አስፕሪን አለን እዚህ ጋር ኤስ አስፕሪንን ምን አደረገው? ከአሲታማኖፌል ጋር ኮንጃክት አደረገው። ይህንን ሃይብሪድ አደረገው ስንል እዚህ ጋር ስትራክቸሮቹን በደንብ እያዩዋቸው ስሯቸው ቤታችሁ። ሁለተኛው የምንመለከተው ደግሞ ስፔሻል ፕሮሰስ ነው። ይሄ ጀነራል ፕሮሰስ ነው። ቅድም ሁለት አስፔክት ነው ብለናል። አንደኛው ጀነራል ፕሮሰስ ነው፣ ሁለተኛው ስፔሻል ፕሮሰስ ነው። ስፔሻል ፕሮሰስ ስንመለከት አልተሬሽን ዊዝ ኢንክሪዝ ኤንድ ዲክሪዝ ነው። አልተሬሽናቸውን ኢንክሪዝ በማድረግ ወይም ደግሞ ዲክሪዝ በማድረግ የምንመለከታቸው። ይሄ ደግሞ ምን ለማድረግ ነው? ዳይሜንሽናቸው ፍሌክሲብል እንዲሆን ወይም ደግሞ እንዳይሆን የሚያደርግልን ወይ ነው። ከዛ ከአልተሬሽን ውስጥ ራሱ የከፈል ነው እንሄዳለን። የመጀመሪያው የምንከፍለው ሪንግ ክሎዘር ወይም ደግሞ ሪንግ ኦፕነን የምንለው ነው። ኒፎፓንም እንመለከታለን በዚህ ታይም ላይ። ኒፎፓምን ቤዝዶን አድርገን እዚህ ጋር የምንመለከታቸው ስትራክቸር አለ፣ ኒፎፓን ስትራክቸር አለ። ይሄኛው ኒፎፓን ሙሉ ኦፕን ሪንግ ክሎዝ ሪንግ ነው። ሶ የመጣው ከማን ነው ስንል ከዳይ ዲሃይድሮፓማን የምንላቸው እዚህ ጋር ምንድነው ኦፕን ሪንግ አለን። ኦፕን የነበረውን ወደዚህ ጋር ክሎዝ አደረገብን። እዚህ ጋር ክሎዝ ሆነ። ኦፕን የነበረው ወደ ክሎዝ ቀየረልን ማለት ነው። ሌላኛው ስንመለከት ኤስትራዲዮል ወደ ዲኤስ ሄደ። ይሄ ምንድነው? ኤስትራዲዮል ላይ ስትመለከቱት ሙሉ ኤስትራዲዮል ደግሞ ይሄ ሆርሞን ሙሉ ዝግ የሆነ ሆርሞን ሙሉ ሪንጋቸው እየተዘጋ ነው። ከዛ ወደዚህ ጋር ስትመጡ ልዩነታቸው እዚህ ጋር የነበረን እና እዚህ ጋር የነበረን ኦፕን ሪንግ ናቸው ማለት ነው። ይሄን የመሰለ ከዚህ ወደዚህ ኦፕን ሪንግ የምንላቸው የተከፈተው መዝጋት የተዘጋው መክፈት የምንለው ኦፕን ሪንግ የሆነ ዳይሜንሽናቸውን የቀየረ ስትራክቸር አለ ማለት ነው። ሌላኛው ሁለተኛ ላይ የምናገኘው ደግሞ ፎርሜሽን ኦፍ ሎወር ወይም ሃየር ሆሞሎገሳቸውን ሃየር ወይም ሎወር በማድረግ ነው። እነዚህ ሃየር ወይም ሎወር የምናደርጋቸው ዲፔንድ አለን በነበረው እዚህ ጋር በምሳሌ እንመልከተው። አልካይል ሚታይል አሞኒየም አናሎግን ስንመለከት እዚህ ጋር የምንመለከተው ይሄ አናሎግ ነው። ይህን አናሎግ እንዴት ነው የምንሰራው? እንዴት ነው ሃየር ነው ሎወር ነው የምንለውን ስናይ እዚህ ጋር ይህ ሙሉ ስትራክቸር አለ። ሞር ግን የምናያት እዚች ጋር ያለችውን ስትራክቸር እንመለከታለን። ይህ ስትራክቸር ኢፍ ዘ አልካላይን ግሩፕ ኢዝ አፕ ቱ 6 እቺ ነምበር እስከ 6 ከሆነች ካርበን ነምበሩ ምን ይሆናል? ሙስካርኒክ አጎኒስት ይሆናል ማለት ነው። ስለ ሙስካርኒክ አጎኒስት እና አንታጎኒስት በሌላ ቪዲዮ ላይ እሰራላችኋለሁ። አሁን ግን ከላይ ሃይላይቱን እያየን እንሄዳለን። ሁለተኛው ላይ አልካይን ግሩፕ ከ7 እስከ 8 ከሆነ እቺኛይቷ ነምበሯ ከ7 እስከ 8 ከሆነች ፓርሻሊ አጎኒስትነት እንላለን ማለት ነው። ከዛ ካርበን ነምበሩ ግሬተር ዛን ፍሮም 9 ከሆነ ደግሞ ወይም ደግሞ ነምበሩ ከ8 በላይ ከሆነ ሙስካርኒክ አንታጎኒስት ይሆናል ማለት ነው። ሀይ ነምበር ካለው አንታጎኒስት ብሎኬጅ ይፈጠራል። ሶ ወደ ውስጥ የመሄድ አቅሙን ብሎኬጅ ያደርግብናል። ስለዚህ ሙስካርኒክ አንታጎኒስት እንላለን ማለት ነው። ሶስተኛ ላይ የምንመለከተው ደግሞ ኢንትሮዳክሽን ኦፍ ደብል ቦንድ የምንለው ነው። ኢንትሮዳክሽን ኦፍ ደብል ቦንድ ዊች ሚንስ ሁለት ሜን ኢፌክቶች አሏቸው። አንደኛ ጂኦሜትሪካል ኤግዚስተንስ እና አልተሬሽን ኦፍ ሳይኮሎጂ ፊዚኮ ኬሚካል ፕሮፐርቲስ ላይ ዲፔንድ የሆነ ነው። ኤግዚስተንስ ኦፍ ጂኦሜትሪካል አይዞሜርሽን ዊች ሚንስ ሲስ ኤንድ ትራንስ ነው። አሁን እዚህ ጋር የነበረን ፕሮፐርቲ አለን። ሁለቱን ኦኤች ግሩፖች ስንመለከት ኦፖዚት ሳይድ ነው ያሉት። ሶ ኦፖዚት ሳይድ ከሆነ ምንድን ነው የምንለው? ትራንስ ናቸው። ሶ እዚህ ጋር ኦፖዚት የሆነ ትራንስ የሆነ አክቲቪቲ አላቸው። እዚህ ጋር ደግሞ ሁለቱም ኦኤች ግሩፖቹ ዘሴም ሳይድ ነው። ሶ ሲስ ትራንስን ያካሂዳል ማለት ነው። ይሄኛው ለብቻው ሲስ ነው ማለት ነው። ስለዚህ ትራንስ ይሄንን አክሽን ደብል ቦንድ የምንለው ሁለት ሜን ኢፌክት አለው። አንደኛው ጂኦሜትሪካል አይዞሜሬሽን ማለት ይሄ ነው። ሁለተኛው አልተሬሽን ፊዚኮ ኬሚካል ፕሮፐርቲ ነው። ይሄ ደግሞ ባዮሎጂካል አክቲቪቲውን ነው የሚያይልን። ለምሳሌ ኮንቨርሽን ኦፍ ሞርፊን የሆነ ሪሴፕተር አጎኒስት ቱ ኮረስፖንዲንግ አንታጎኒዝም ከተቀየረ
ሞርፊን የሆነው ሪሴፕተራችን አጎኒስት ነው፣ ሞር አክቲቭ ነው ሰውነታችን ላይ። ይኸው ሞርፊን ማለት ነው ሞር አጎኒስት ነው ሰውነታችን ላይ አክቲቭ ነው። ከዛ ግን ሞር አክቲቭ የነበረውን ሰውነታችን ላይ ሄዶ ቶሎ ቶሎ አክቲቭ የሚያደርገውን ወደ ምን ይቀይርብናል? ናሎፍሪን ወደምንለው ድረግ ይቀይርብናል። ይህ ምንድን ነው? ውስጣችን አንታጎኒስት እንዲሆኑ ደግሞ በልኬ እንዲሆኑና ውስጣችን ላይ ሪስፖንድ ማድረግ እንዲያቆም ወይም ደግሞ ብሎክ እንዲያደርግ ያደርጋል ማለት ነው። ሰላም